ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲቦኖ ሚዲያ ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በአማራ ክልል በፋኖ ታጣቂዎችና በፌዴራል መንግስት መካከል ያለው ግጭት እና ወቅታዊ ሁኔታ። በአማራ ክልል በፋኖ ታጣቂዎችና በኢትዮጵያ ፌዴራላዊ መንግስት የጸጥታ ኃይሎች መካከል የሚካሄደው ግጭት በክልሉ ማህበራዊ፣ ኢኮኖሚያዊና አጠቃላይ የጸጥታ እንቅስቃሴ ላይ ከፍተኛ ጫና ማሳደሩን ቀጥሏል። የግጭቱን መነሻ ሂደትን እና አሁን ያለውን አጠቃላይ ሁኔታ የሚያሳዩ ዋና ዋና ዝርዝሮች እንደሚከተለው ይቀርባሉ። የግጭቱ መነሻና መንስኤዎች። የክልል ልዩ ኃይል መልሶ ማደራጀት በ2015 ዓ.ም በፌዴራል መንግስት የተወሰደው የክልል ልዩ ኃይሎችን የመብትን እና ወደ ፌዴራል ፖሊስና መከላከያ የመቀላቀል ውሳኔ ለአሁኑ ግጭት እንደ ዋና ማፋጠኛ ምክንያት ይጠቀሳል። ሌላው የደህንነትና የታጣቂዎች ጥያቄ። የፋኖ ታጣቂዎች ውሳኔው የአማራን ሕዝብ ለደህንነት ስጋት ያጋልጣል በሚል የተቃወሙት ሲሆን የፌዴራል መንግስት በበኩሉ እርምጃው የሀገሪቱን የጸጥታ መዋቅር በአንድ ማዕከል ስር ለማደራጀት አስፈላጊ ነው ሲል ገልጿል። ሌላው የግጭቱ ስፋትና ወታደራዊ እንቅስቃሴዎች። የከተሞችና የገጠር ውጊያዎች በክልሉ በተለያዩ ዞኖች በሚገኙ ገጠራማ አካባቢዎች እንዲሁም አልፎ አልፎ በዋና ዋና ከተሞች አካባቢ በትጥቅ የተደገፉ ግጭቶች ሲካሄዱ ቆይተዋል። ሌላው የአስቸኳይ ጊዜ አዋጅና የጸጥታ እርምጃዎች። መንግስት ክልሉን ለማረጋጋትና የህግ የበላይነት ለማስከበር የአስቸኳይ ጊዜ አዋጅ በማወጅና የመከላከያ ሰራዊትን በማሰማራት እርምጃዎቹን ሲወስድ ቆይተዋል። ሌላው የሰብአዊ፣ ማህበራዊ እና ኢኮኖሚያዊ ተጽዕኖዎች። የአገልግሎት እና በትምህርት ላይ የደረሰ መስተጓጎል። በውጊያው ምክንያት የትራንስፖርት እንቅስቃሴዎች፣ የንግድ ስራዎች፣ የግብርና እንቅስቃሴዎችና ትምህርት ቤቶች በተለያዩ ጊዜያት የመዘጋትና የማቋረጥ ፈተና ገጥሟቸዋል። ሌላው የዜጎች መፈናቀልና የሰብአዊ መብት ስጋት። በግጭቱ ምክንያት በሺዎች የሚቆጠሩ ዜጎች ከቀያቸው የተፈናቀሉ ሲሆን የሰብአዊ መብት ተቋማት በሁለቱም ወገኖች በኩል የሚደረጉ እንቅስቃሴዎች የንጹሃን ዜጎች ደህንነት እንዲጠበቅ በተደጋጋሚ ጥሪ አቅርበዋል። መፍትሄዎች እና የወደፊት አቅጣጫ። የሰላምና የውይይት ጥሪዎች። የተለያዩ የሃይማኖት አባቶች፣ የዓለም አቀፍ አካላት ግጭቱ በኃይል ሳይሆን በሰላማዊ መንገድ እና በውይይት እንዲፈታ ጥሪ እያቀረቡ ይገኛሉ። ሌላው የመንግስትና የአካባቢው ጥረት። መንግስት በክልሉ ሙሉ በሙሉ ሰላም እና መረጋጋት ለማስፈን የጸጥታ እርምጃዎችን ከመውሰድ ጎን ለጎን ከህብረተሰቡ ጋር ውይይቶችን በማካሄድ አካባቢውን ወደ መደበኛ እንቅስቃሴ ለማስገባት እየሰራ መሆኑን ይገልጻል። ህወሓት ቲፒኤልኤፍ ድርጅታዊ ክፍፍል። በትግራይ ጊዜያዊ አስተዳደር አመራሮች መካከል ያለው የፖለቲካ ልዩነት እና ከፌዴራል መንግስት ጋር ያለው የሰላም ስምምነት አፈጻጸም ሂደት የክልሉን እና የሀገሪቱን ትኩረት ስበው ይገኛሉ። ወቅታዊ ሁኔታዎች ዙሪያ ያሉ ዋና ዋና ዝርዝሮች እንደሚከተለው ይቀርባሉ። የህወሓት ውስጣዊ ድርጅታዊ ክፍፍል። የአመራር ልዩነት። በድርጅቱ ሊቀመንበር አቶ ደብረጽዮን ገብረ ሚካኤል በሚመራው ቡድን እና በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መካከል ከፍተኛ የፖለቲካና የካቢኔ አመራር ክፍፍል ተፈጥሯል። የአስቸኳይ ጉባኤ ውሳኔዎች። በህወሓት በኩል የተካሄደውን ጉባኤ ተከትሎ የፓርቲው ማዕከላዊ ኮሚቴ አቶ ጌታቸውን ጨምሮ በርካታ አመራሮችን ከድርጅቱ አባልነትና ከኃላፊነታቸው ማገዱን ያወጀ ሲሆን በሌላ በኩል የአቶ ጌታቸው ወገን ደግሞ ሂደቱ ህጋዊነት የለም በማለት ውድቅ አድርጎታል። ሌላው የጊዜያዊ አስተዳደርና የፌዴራል መንግስት አቋም። የጊዜያዊ አስተዳደሩ ስራ አቶ ጌታቸው ረዳ የሚመሩት ጊዜያዊ አስተዳደር የክልሉን የዕለት ተዕለት
የመሰረተ ልማት ዝርጋታና ሰብአዊ ድጋፍ አስተናገድን ለመቀጠል እየሞከረ ቢሆንም በውስጣዊው ውጥረት ምክንያት አስተዳደራዊ ተጽዕኖ አጋጥሞታል። ሌላው የፌዴራል መንግስት አካሄድ የፌዴራል መንግስት ፕሪቶሪያው የሰላም ስምምነት መሰረት ከጊዜያዊ አስተዳደራዊ ጋር ያለውን የስራ ግንኙነት የሚቀጥል ሲሆን የህወሓት ውስጣዊ ክፍፍል ወደ አዲስ ወታደራዊ ግጭት እንዳያመራና የሰላም ሂደቱን እንዳያስተጓጉል ሁኔታዎችን በቅርበት ይከታተላል። ሌላው የፖለቲካ ፓርቲዎች እና የህጋዊነት ጥያቄ የምርጫ ቦርድ ውሳኔ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ውሳኔ የሰጠ ቢሆንም የድርጅቱ የቀደመ ይዞታና ህጋዊ ሰውነት መመለስን በተመለከተ በፓርቲው አመራሮችና በቦርዱ መካከል የህግ ትርጉም ልዩነቶች ይታያሉ። ሌላው ቀሪ ትኩረት የሚሹ አገራዊ ጉዳዮች ተፈናቃዮችና የወሰን ጉዳይ ከምዕራብ ትግራይ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት እና በህገ መንግስታዊ መንገድ የሚፈቱ የወሰን ጥያቄዎች አሁንም ሙሉ በሙሉ ያላለቁ በመሆናቸው ለሰላሙ ዘላቂነት ወሳኝ ነጥቦች ሆነው ቀጥለዋል። ሌላው በኢትዮጵያና በኤርትራ መካከል ያለው የድንበር የባህር በር ጥያቄና የቀጠናው የጸጥታ ሁኔታ በኢትዮጵያ እና በኤርትራ መካከል ያለው ዲፕሎማሲያዊ እና የጸጥታ ግንኙነት በባህር በር አጠቃቀም ጥያቄ ባልተጠናቀቁ የድንበር መካከል ስራዎች እና በትግራይ ክልል አጎራባች አካባቢዎች ባሉ ወታደራዊ እንቅስቃሴዎች ምክንያት ከፍተኛ ውጥረትና የጂኦ ፖለቲካ ትኩረት ስቧል። ሌላው የሁለቱን ሀገሮች ወቅታዊ ሁኔታ የሚያሳዩ ዋና ዋና ዝርዝሮች እንደሚከተለው ይቀርባል። የባህር በር እና የቀይ ባህር ፖለቲካ የኢትዮጵያ የባህር በር ጥያቄ መንግስት ለሀገሪቱ የኢኮኖሚና ህዝባዊ እድገት ዘላቂ የባህር በር አጠቃቀምና የቀይ ባህር ወሳኝ መሆኑን በመግለጽ ሰላም እንደሚፈታ አቋሙን ሲገልጽ ቆይቷል። ሌላው የኤርትራ ምላሽ የአስመራ መንግስት በበኩሉ የሀገሪቱን የሉዓላዊነትና የባህር ወሰን ድንበር ጥያቄ ተቀባይነት የለውም በማለት ጥያቄውን ውድቅ አድርገዋል። ይህም በሁለቱ ሀገራት መካከል የነበረው የዲፕሎማሲ ግንኙነት እንዲቀዘቅዝ አድርጎታል። ሌላው የድንበር ማካለል እና የባድመ ሁኔታ ያልተጠናቀቁ የድንበር ውሳኔ በ2018 ዓ.ም የተደረገው የሰላም ስምምነት ተከትሎ የባድመ እና የሌሎች ድንበር አካባቢዎች ርክብክብ በይፋ ሳይጠናቀቅ በቆሙ በድንበር አካባቢዎች ያለው የይገባኛል ጥያቄ ሳይፈታ ቀጥሏል። ሌላው የወሰን አካባቢዎች ውጥረት በኢትዮ ኤርትራ የድንበር መስመሮች አካባቢ የሚታዩ የሁለቱም ሀገራት ወታደራዊ እንቅስቃሴዎች እና የጥንቃቄ እርምጃዎች በአካባቢው ነዋሪዎች ዘንድ የስጋት ድባብ ፈጥረዋል። ሌላው በትግራይ ክልል አጎራባች ሁኔታ እና የጸጥታ ስጋት የኤርትራ ጦር እንቅስቃሴ በፕሪቶሪያው የሰላም ስምምነት መሰረት የውጭ ኃይሎች ከኢትዮጵያ ግዛት መውጣት አለባቸው የሚል አንቀጽ ቢሆንም በሰሜናዊ ትግራይ ድንበር አካባቢ የኤርትራ ኃይሎች መኖር እና እንቅስቃሴ አሁንም የውይይትና የስጋት ነጥብ ሆኖ ቀጥሏል። የክልሉ ሰላም ተጽዕኖ በትግራይ ክልል ያለው ውስጣዊ የፖለቲካ ውጥረትና የኤርትራ አጎራባቾች ሁኔታ የፕሪቶሪያም ስምምነት ሙሉ በሙሉ እንዳይተገበርና ተፈናቃዮች ወደ ድንበር ቀያቸው እንዳይመለሱ እንቅፋት መሆኑ ይነገራል። ሌላው የቀጠናዊ ሀገራትና ዓለም አቀፍ ስጋት የሰላም ጥሪዎች የአፍሪካ ህብረት የምስራቅ አፍሪካ ሀገራት አዲስ ወታደራዊ ግጭት ውስጥ እንዳይገቡና ልዩነታቸውን በዲፕሎማሲያዊ መንገድ ብቻ እንዲፈቱ ጥሪ ማቅረባቸው ቀጥለዋል። ለዛሬው ያለን ዜና በዚሁ ያበቃል። በሌላ ፕሮግራም እስከምንገናኝ የኢቲቦኖ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ይቀላቀሉ። መልካም ጊዜ።